አብሮ መኖር ብቻውን ምን ያደርጋል? ፍቅር ሁልጊዜ ጭንቀት፣ ሁልጊዜ ዳ የሰው የሚሰውን ህይወት። እኔ እኮ ይሄን ዋጋ የምከፍለው ለአንተና ለኔ ስል ነው። ደግሞ እኮ ለትንሽ ጊዜ ነው ፍቅር። በናፍቆት ተቃጥሎ የምታመጪው ነገሩ እኔ ጥቅምና ዋጋ አለው ምናምን ብዬ አላስብም። እንጃ ቤተሰቦች ሁሉ እኮ ይሳካላቸዋል ማለት እኮ አይደለም። እዚህ ችግር አለ። ባለፈው በዚህ የውጭ ፕሮሰስ ላይ ተነጋግረናል መሰለኝ። መስጠት የሌለብሽንም ብር አንቺ ለደላላው አስገብተሻል። ተነጋግረን መጀመሪያ ያልጨረስነውን ነገር እያለ እንዴት ለደላላው ብር እንዳላልሽ አልገባኝም። እንግዲህ ዛሬ ከስራ ደክሞ ሲመጣ ይህን ነገር ማየት የለብኝም አይደል? እኔስ እዚህ ማን አለኝ? ቢያንስ ብንራብም ብንጠግብም ምንም ቢያንስ እዚህ አንድ ላይ ብንኖር የተሻለ ነው። አይ ፍቅር፣ እኔ ወስኛለሁ። ቪዛም መቶልኛል። አሁን ደግሞ ማቆም አልችልም። በእንደዚህ አይነት አስቸጋሪ ህይወት መኖር አልፈልግም። የራሴ ቤት እንዲኖረኝ ፈልጋለሁ። በቤት ኪራይ መሰቃየት፣ መጨናነቅ አልፈልግም እና የተሻለ እኔም ለአንተም ለተሻለ ህይወት፣ ለነገ ለተሻለ ህይወታችን። አዎ ልክ ነሽ። ማንም እኮ ጥሩ ህይወት መኖር እኮ የሚጠላ ሰው የለም። ግን ደግሞ ሁለታችን በስደት ህይወት ከምትሰቃይ ሁለታችን እዚህ ሆነን ስንበላም ስናገኝም በልተን ስናጣም ደግሞ ተርበን ህይወታችንን ብናስተካክል ይችላል። ስደት በጣም መጥፎ ነው። ስደት በጣም ከባድ ነው። ቤተሰቦች ሁሉ እኮ ይሳካላቸዋል ማለት እኮ አይደለም። እዚህ አይነው አውቃለሁ፣ ገቢያችን ትንሽ ሊሆን ይችላል። ግን ከጊዜ ብዛት የተነሳ ህይወትን ልናሳካ እንችላለን። እኔ ከዚህ በኋላ በናፍቆት መሰቃየት አልፈልግም። ወደ አረብ ሀገር ሄደው ወይ ደግሞ ወደ ውጭ ሀገር ሄደው ሁሉ እኮ ይሳካለታል ማለት አይደለም። ፍቅር ይህን ነገር ሲደጋግምሽ አስቢ። ቢያንስ እኮ ከኛ የባሰ በጣም ብዙ እኮ ያልሆነ ህይወት እኮ የሚኖሩ ሰዎች አሉ። ለምንድነው እሱ ግን ያልታየሽ? እኔ ሳላሳዝንሽም እኔ እዚህ ብቻ ምን አደርጋለሁ? አንቺ ናፍቆት እኔም እንዲያደርገኝ እንደሚችል እንኳን መገመት አትችይም። እኔም እኮ ቤት እንዲኖረን እንፈልጋለሁ። እኔም እኮ ብዙ የሚያምሩኝ እኮ ነገሮች አሉ። እኔም እኮ ወደፊት ላሳካቸው የምፈልጋቸው ነገሮች አሉ። እኔም እኮ እንዳንቺ ሀሳቡ ሳይኖረኝ ቀርቶ ሳይሆን እኔ ከአንቺ መራቅ ስለማልፈልግ ነው። እባክሽ ፍቅር፣ እባክሽን ተረጂ። አብሮ መኖር ብቻውን ምን ያደርጋል? ፍቅር ሁልጊዜ ጭንቀት፣ ሁልጊዜ ዳ የሰው የሚሰውን ህይወት። እኔ እኮ ይሄን ዋጋ የምከፍለው ለአንተና ለኔ ስል ነው። ደግሞ እኮ ለትንሽ ጊዜ ነው ፍቅር። ፍቅር ለምንድን ነው የማትረዳኝ? ከዚህ በፊት እኮ ብዙ ነገሮች ሞክረናል፣ አልተሳካልንም አይደል? እስኪ ደግሞ በዚህ መንገድ ልሞክረውና ሊሳካ ይችላል። ደግሞም ብዙ መንገድ ሄጃለሁ። የከፈልኩት ብር አለ። ከዚህ በኋላ እንዴት ነው መመለስ የምችለው? ፍቅር ደግሞ እኔ ማቆም የማልችልበት ብዙ ምክንያት አለኝ። ምክንያቱም ከቤተሰብ ጋር ይቆራረጣለሁ። ደላላውን ያገኘሁት በቤተሰብ ነው። ፕሮሰሱን የጀመረልኝ ቤተሰብ ነው። እነሱን አጣለሁ፣ ቤተሰብን አጣለሁ። ማንም ይረዳኝ? እሺ ይረዳኝ ይገባል። ፍቅር እኔ እኮ አንተ ሳትናፍቀኝ ቀርተህ አይደለም። እንደውም ከአንተ ይልቅ እኔ ነኝ እንደውም በናፍቆት የምጎዳው። ከቤተሰብ ከሀገር ርቄ የሚሄደው እኔ ነኝ። እዛ ሲሄድ እኔ አትናፍቀኝም ማለት አይደለም። በናፍቆት እኔም በጣም እጎዳለሁ፣ ከብደኛል። በአጭር ጊዜ ውስጥ ደግሞ ስኬታማ ሊያደርገን የሚችለው አማራጭ ይሄኛው ብቻ ነው። ፍቅር ቢበሳ 2 ዓመት ጊዜ ብቻ እኮ ነው። አንቺም ስራ የምትጀምሪበትን ነገር አመቻቻለሁ። ቢያንስ በቃ አንቺም በአቅምሽ በምትችይው መንገድ እኔም ደግሞ በምችለው መንገድ ከተጋገዝን ትልቅ ደረጃ ላይ መድረስ እንችላለን። ናፍቆት ማለት በጣም ከባድ ነው። ሁለተኛ ነገር ደግሞ እኔ እንደዚህ በጣም አዝኜብሽ እንደዚህ ተከፍቼ አንቺ ከዚህ የሚሄድሽ እኔ ይቀናሻል ምናምን ብዬ ማሰብ አልችልም። ምክንያቱም በጣም ብዙ የማስባቸው ነገሮች አሉ። አንቺ ወደዛ ሄድሽ ማለት እኔን ወደኋላ ነው የሚያደርገው። ታውቂያለሽ፣ እዚህ ለመድረስ እንኳን ምክንያት አንቺ ነሽ። አንቺ ሌለሽበት ነገር ደግሞ ሁሉ ነገር ባዶ ነው። እኔ ፍቅር ማለት እንዴት እንደተረዳሽ ምናምን ነገር አይገባኝም። እኔም እኮ ብሩን ወይ ደግሞ ሰርተሽ መምጣትሽን እኮ ጠልቼው አይደለም፣ ግን በቃ በመራራቅ በጣም ብዙ ነገር አለ። ሰው ትሰሚያለሽ ግራና ቀኝ። ባለፈው እንኳን እዛ ጎረቤታችን ያለሻለ በመሀላችሁ ምን ነገር ሲፈጠር እንደነበረ ያን ነገር ላይ መባባላንም አልፈልግም፣ አፍ ውስጥ መግባትም አልፈልግም። በቃ በተቻለ መጠን ያለውን ነገር በቃ እየተጋገዘን ብንሰራ ይህን ለወጣለን ምናምን ነገር ብዬ አስባለሁ። አውቃለሁ ደግሞ ትልቁ ጥፋት ያጠፋሽው እኔ ሳታማክሪ ለደላላው አንደኛ ብሩ መላክ አልነበረብሽ። እኔ እኮ ብሩን የሰጠሁሽ የራስሽን ስራ በቃ ትንሽም ነገርም ቢሆን እኮ እንድትሰሪበት አስቤ እንጂ እንደዛ የታሰብ ቢኖርሽ እኮ ኖሮ መጀመሪያ የሁሉ ብር ሲጀመር መጨመርልሽ ነበር። እኔ እኮ ብሩን ጨምርልኝ ስትይ ወይ የሆነ የቤት ዕቃ ወይ የሆነ የስራ ማስጨመሪያ ምናምን ታስቢያለሽ ብዬ ነው እንጂ የተረዳሁት እዚህ ለውጭ ፕሮሰስ እንደሆነ ባት ሲጀመር እንደዛ ዋጋ ከፍዬ በሰራሁት ብር ሌላ አንቺም አልሰጥሽም። እንዴት ፍቅሬን ሰው ከራሴ ላይ እየራቅልኝ ብሎ ሰው እና እኔ ብሩን የሰጠሁሽ ኖርማሊ የሆነ ነገር ስራ የስራ ሀሳብ ውስጥሽ ካለ እያስቤ ነው እንጂ ሲጀመር የውጭ ፕሮሰስ እንድትሄጂበት ምናምን ነገር ማለት ነው። እስኪ አስቢ። 2 ዓመት ብሩ በጣም ከባድ ነው። በ2 ዓመት ውስጥ በጣም ብዙ ነገር ልንሰራ እንችላለን። ይህን ነገር አሁንም ቢሆን ደግሞ ስታስቢበት እንደኔ በጣም ደስተኛ ነው። ምክንያቱም እኔም እንደዚህ አዝኜብሽ ተከፍቼብሽ በናፍቆት ተቃጥሎ የምታመጪውን ነገሩ እኔ ጥቅምና ዋጋ አለው ምናምን ብዬ አላስብም። እንጃ እኔ ግን በቃ አልችልም። በቃ እኔ አልችልም። ፍቅር እንዴ አስበሽዋል? እኔ እንዴ አሁን እንኳን እዛ ድረስ ሄድሽ ቀርቶ ቤተሰብ እንኳን ሄደሽ እንኳን ቤት እንኳን ሄደሽ ስትመጪ ታውቂያለሽ ያለውን ነገር አለ። ታዲያ ይህን ነገር እያወቅሽ እንዴት 2 ዓመት ሙሉ ከእኔ ለመራቅ ትወስኛለሽ? እስቲ አስቢበት። የግድ ለመኖር እኮ የግድ እኮ ብር ሊኖር ይገባል ማለት እኮ አይደለም። በቃ ባለው ነገር እኖራለን። እኛ ያለን የሌላቸው እኮ ሰዎች በጣም ብዙ ሰዎች
ለምን እሱን ሳታስቢ? በቃ መጨረሻ ነው። ይሄ በጣም ከባድ ነው። የሆነ ቀን እንደምትረዳኝ ተስፋ አደርጋለሁ። ጸልይ